ሰው ለእናቱ እንኳን ጊዜ አይሰጥም። ሚስኮል እንኳን አይታደውላትም። ታውቂው እንዴ ምንም ጊዜ እኮ የለኝም። ስራ በጣም ቢዚ አድርጎኛል። የቤት ስራ እኮ አልፈረምክልኝ። በቃ ቻው ውዴ ቻው። ኧረ ና ቁርስ እንኳን ብላ። ሄሎ እናቴ። ሄሎ ልጄ፣ ምነው ጠፋህብኝ? አሁን ስራ ረፍዶብኛል እናቴ። እውነት? ኧረ ተው ልጄ፣ ማንም የለኝም እኮ መታየ እንጂ። በቃ ደውልልሻለሁ እናቴ። ቻው ቻው። እሺ ልጄ፣ እንኳን ለኔ ጊዜ ይጣ። ሄኒ ማዘር እኮ ሄኒ። ይቅርታ ጊዜ ቸኩላለች እንዴ። ምን ሆኖ ነው? የኔን ማዘር ያልኩት መስሎት ነው እንዴ? ሄሎ ምን አሟት? መጣሁ። እሺ መጣሁ። ይኸው አሁን መጣሁ፣ እየመጣሁ ነው። የእናቱ ለታን ባታዳለ ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። 9 ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘወትር ይሰማኛል የማየ ድካሟ። ስራ በማሳደግ በሴትነቷ የእናቱ ለታን ባሳወዳለሁ ደግነቷ ብዙ